ብስሚላህ ያው አሮጊቱ ሰዎቹ እንደዚህ ናቸው። እኔ አርጅቻለሁ። ለወንድ አሮጊት አይባልም፣ ሽማግሌ ነው ለወንድ የሚባለው። ሽማግሌ በይ፣ ለሴት ነው አሮጊት። ማትሹፍ ሸር ኢንሻአላህ። ሰላማት አላህ ይባርክ። ኦልሬዲ እኔ ሚኪ ቀጥሬዋለሁ እዚህ ጋር ግን እናንተ ጋር ስለቆየ አልደረሰም። እንኳን ናቲ የመጣ ቼኩን ይዞ እኮ ናቲ እየመጣ ነው። ታሜ ይኸው አጠገቤ ነው። ታሜ ጤነኛ ነው። በጣም በቃ ይቅር በለኝ በላህ። ጤነኛ ነው። አይዞህ ማንን ያችን ሊያጋጥምን ይችላል። ግን ይሄ ስህተት በጣም ከባድ ስህተት ነው። ገባህ? ሰው እንዳለ እዚህ ጋር አንተን አምኑ እኔን ያምነኛል አከሊን ስለሚያምኑ አከሊ ሰው ይሄዳል። ገባህ? ይሄ ከባድ ነው። እንግዲህ አይዞህ ያልፋል። ኢንሻአላህ በሰላም ተጨርሳለህ ይሄንን ጉዳይ። አሁን ቼኩን ኦልሬዲ አሳይቶኛል ናቲ። ከጠበቃ ጋር እያወራሁኝ ጠበቃ ደግሞ አቡዳቢ ነው፣ ድንገት አቡዳቢ ነው ያለው። ነገ እንገናኛለን እያለ ግን የቼክ ጉዳይ ትላንትና አስገብቶ ነበር ናቲ እንዳለኝ ባንክ ቤት ማተም ተደረገበት። ግን ደብዳቤ ያስፈልጋል ኬዙን ለመክፈት ከባንክ ይሄንን ቼክ ብር እንደሌለው በማጭበረበር ደብዳቤ ይጽፍልሃል። ከዛም በኋላ ማለት ኬዝ መክፈት የምትችለው ከጠበቃ ጋር ኦልሬዲ ያወራን እሱን ደብዳቤ አምጦና ችግር የለም ኬዙ ይከፈታል። አሁን ደብዳቤ አላቅም ናቲ ምናልባት እስከ ሰኞ ሊያመጣው ይችላል። ያው ረፍት ስለሚሆን ምናልባት ታሜስ ካውራ ታረጋዋለሽ የሚያስተጋባ ነገር አለ መሰለኝ እኔ ጋር ነው። ኦኬ አሁንስ ያስተጋባል። ኦኬ እና አሁን ናቲ እንዳለው እንግዲህ ደብዳቤ ወይም ባንኮ ነገ እስከ ዝግ ስለሆነ ዛሬ ኦልሬዲ ዘጉ። ሰዓቱ ስለሄደ ያ ደብዳቤ ልናመጣው አንችልም። ዛሬ እስከ ሰኞ ድረስ ሄደ ማለት ነው። ደብዳቤ ከመጣ በኋላ በደንብ ነው ማለት ኬዝ የሚከፈተው። ሴትዮዋ ደግሞ እህታችን ሙኒት ጀዛአላህ ኸይር ኦልሬዲ ፖሊስ ጣቢያ ሄዳ እሁድ ዕለት ነው የወጣችው ከልጆቿ ጋር ከዚህ ሀገር ኦልሬዲ ወጣለች። እንደተባለች ወይኔ እኔ እኮ ይሄን ለማረጋገጥ ነበረ በስሟ ፓስፖርቷ ስለሌለን ሙሉ ስሟን የላኩልህ ነበር። እኔ አሁን ስልኬን ስከፍት ነው ሀቢባ የንግድ ፈቃድ ነው የደረሰኝ። ከትላንት በፊት ያላችልኝ ፓስፖርቷ የለም። እንትኑ በስም ብቻ በቂ አልነበረም። ተመሳሳይ ስም በጣም ብዙ ስለወጣ ልናውቃት አልቻልንም። ገባሽ? እኔ ፎቶ ገና አሁን እቺ ከሆነች አላቅም፣ እሷ ከሆነች አላቅም። ገባሽ? ብዙ የተመሳሳይ ስም ስለወጣ ልናገኛት አልቻልንም። እሷነቷን አላቅም፣ በአካል አግኝቻት ስለማላቅ ቪዲዮ ማብርታ አይቻት ስለማላቅ እሷነቷን አላቅም። ሚኪ በአካል አግኝተህ ካታውቃለህ እርግጠኛ ነህ እቺ ናት መልኳ? እሷ ናት? የሌላ ሰው ፎቶ የተሳሳተ ሰው ፎቶ እንዳለ ራሷ ናት ራሷ። ኦኬ እሺ። ለምን ምናልባት ወጣች የሚታወቅ ነገር አለ ፎቶ እንዳንለጥፍ ብዬ ነው። ተሳስተን የንጹህ ሰው ፎቶ ወዴት እንደሄደች አሁን በንግድ ፍቃድ እህታችን ሙኒት ጀዛአላህ ኸይር ሄዳ ማለት ነው። በንግድ ፍቃድ ማለት ያው የፐርሶናል ነምበር ስላለ ረቀም ሸخص የሚባል እዛው ትሬት ላይሰንስ አለ። በሱ እንትኑ ልታገኛት ቻለች ማለት ነው። ኦልሬዲ የዛሬ ሳምንት እሁድ ዕለት እንደወጣች ከነ ልጆቿ ማለት ነው። እንዴ ሴፕቴምበር 16 አንተን የቀጠረች ከሀገር ውጭ ሆና ነው እንዴ ሚኪ? አኮሞዴሽኑ ልታይ የቀጠረች ከ3 ቀን በፊት አንተ ያወቀው ሆና እንደሆነ ታዲያስ እዚህ እዛ እያለች እንዲህ እኮ ነው። በጣም እኮ እባብ ሴትዮ እኮ ናት እኮ። ፈጣሪ እንደው እኔ ምንም አይደለም፣ ግን በቃ እንዲህ እኮ ነው የሸወደችኝ እኮ። በቃ እንደዚህ ያታለለች እንደዚህ እያለች እኮ ነው በቃ ስታንከባለኝ። ይኸው 1 ወር ሙሉ እዚህ ቁጭ ብዬ በዚህ ጉዳይ እሳት እስከታኝ እሳት ይብላት። እሺ አንተ ግን ሚኪ ማለት እኔ እናንተ ስንገናኝ ይህንን ጉዳይ አታቆም ነበር? ለምን አልነገርክኝም በሚል እኔ ለምን እዚህ ጋር እኔ የታዘብኩ ለምን አልነገርክኝም? እኛ የተገናኘን የዛሬ ሳምንት የተገናኘነውም እኮ ከአንተ ጋር በችግር እኮ ነው። ወይም ሐሙስ ወይም አርብ ነበረ የተገናኘነውም በችግር ላይ ችግር። ምንም ችግር እንዴ አንተ ማለት ምንድን ነው? የራስህ ጉዳይ ማለት ነው። የተገናኘነውም በሌላ ችግር ነው። አሁን ያ ችግርም እኔ ሲጀመር እንደ ችግርም ያየሁት እኮ አሁን ከ3 ቀን በፊት ነው እንጂ ሴትዮዋ እንደዚህ አይነት ሰው ትሆናለች ብዬ አላሰብኩም። ችግር የሆነችው እኮ አሁን 3 ቀን ነው ባይምሮዬ ላይ እንጂ ሴትዮዋ ከችግሩ በላይ እኮ ከምታወራው ነገር አንጻር እኮ ድሎት እኮ ናት እኮ ሴትዮ። እንዴ ችግር የሆነችው እኮ አይምሮዬ ላይ አሁን ነው በቃ አሁን ይኸው
እንጂማ የዛ ጊዜማ ምን ችግር ናት እሷ? ቀጠሮ ነው መጣለው እያለች ማለት ነው የነበረው። طيب ኦኬ አሁንም ማድረግ ያለብን ዴስቲኔሽኗን ለማወቅ በትክክል አሁንም መሄድ ያለብን ስቴፕ ሰኞ የሚኪ ወንድም በትክክል ቀሶ ደግሞ በሷ ኬዝ ከፍቶ ለዛ ጉዳይ የሚያስፈልግ ነገር ካለ በህግ እንድትቀርብ የሚያስፈልግ ነገር ካለ እኛ ማሟላት ነው የሚጠበቅብን። እንድትጠየቅ የምንፈልግ ከሆነ ለጠበቃም ቀጥሮ ጉዳዩ ሰኞ ተይዞ ይሄ ጉዳይ የትኛውም ዴስቲኔሽን ላይ ከየት ተነስታ የት እንዳለች ከተረጋገጠ በኋላ በኢንተርፖልም የትም ትሁን ኢትዮጵያም መጣ ከሆነ ሌላም ሀገር ሆና ከሆነ እንትኖቻችንን መያዝ የምንችለው ኦልሬዲ ሰኞን መጠበቅ አለብን ማለት ነው። ሰኞ ታሜ ያንን መጀመሪያ ማድረግ ያለብንን ስቴፕ እናውራበት። ስቴፕ እንመዝግበው። ያንን ስቴፕ ስናደርግ ራይት እናደርጋለን። ስለዚህ የመጀመሪያው ስቴፕ ምንድን ነው? ስለ ህግ የመጀመሪያ ስቴፕ ማለት ነው። ታሜ ንገረን ያለውን አጋይድ ስቴፕ። የመጀመሪያ ስቴፕ አሁን ልክ እንደ ናቲ ማለት ነው እዚህ ሀገር ያላችሁ ልጆች የተበላችሁ ማስረጃም ያላችሁ ይሄንን መሰብሰብ ነው። አንድ ላይ ሄዱ ማለት ነው። የተለየ ኬዝ እንዲከፈት ግን አንድ ላይ ገብቶ በአንድ ሰው ኬዝ እንዲከፈት ነው። የተለየ ቁጥር ማለት ነው። የተለየ ኬዝ እንዲከፈት ነው። ስለዚህ ይሄንን ማን እንደሚሰበስበው አላቅም። ወይም ሚኪ አንተ ከቻልክ እናንተ ጋር ይምጡ ልጆች እዚህ የተበሉ ማለት ከነ ማስረጃችሁ አንተ ጋር ይምጡ። ተቀጣጥረን ሰኞ ዕለት ሁላችንም አንድ ላይ ፖሊስ ጣቢያ ሄደን እንከፍታለን ማለት ነው። ይሄ የመጀመሪያ ስቴፕ። ሁሉንም ሰው መረጃ ያራሱ ጉድ እኮ አለ እኮ። አሁን ዱባይ ላይ የተበላችሁ በጠቅላላ ፈርታችሁ ወደኋላ የቀራችሁ ውጡ። ይኸውልህ አሁን የሰማው ፀጉር ቤቷን 60,000 ድርሃም ሽጣ በቼክ ሰታቸው የገዙት ቼኩን ይዘዋል፣ እያለቀሱ ነው፣ ግን መውጣት አይፈልጉም። እዚህ ሀገር ታሜ ህጉን አናውቀውም። እኔ አላውቀውም አሁን እንዲህ በማውራቴ ብቻ ምን እንደሚያደርስብኝም አላውቅም። ገባ? በደመ ነፍስ ነው ማውራው። ህጉን ታሜ ያቀርብሃል፣ አትጨነቅ። አሁን እነሱም ይሄን ህግ ፈርተው ከሆነ ብታበረታታቸው። በጣም ብዙ ሰው ነው ያለው እዚህ። እንጥቅ ነው በቃ እንጥቅ ነው። ከጥግ እስከ ጥግ ማበረታታት አይደለም ሚኪ፣ ማበረታታት ሳይሆን ግዴታ ነው ያለባቸው። ወደፊት በቃ እነዚህ ተበልተናል የሚሉት ነገር ካልከሰሱ እነሱ ነው የምንጠይቃቸው እኛ። መክሰሱ ለምን መሰለ? ይሄ ወንጀል መቆም ስላለበት ነው። መቆም ስላለበት በየትኛውም በኩል ተበሉ፣ ውጪም በሹፍርናም ሄዳችሁ ወይም በሌላ ስራ እሷን የተመለከተ ጉዳይ ኬዝ ያላችሁ ሚዲያ ላይም ስማችሁ ይወጣው 4 ሰው 5 ሰው ስማችሁ የወጣ ሰዎች አላችሁ። በእርግጠኝነት አሁን ሚኪ የምትናገርላቸው ስለፈለጋችሁ ብቻ አይደለም፣ የግድ መክሰስ ስላለባችሁ ነው። ያለበለዛ በዝብዞ ለሚሄደው ሰው እድል መስጠት ነው የያዛችሁት ማለት ነው። ሰርቆ ለሚሄደው ሰው ለሚያጭበረብረው ሰው መንገድ እየከፈታችሁ ነው ማለት ነው። ስለዚህ ችግር ያለባችሁ ሰዎች ፕሮቴክት የምትደረጉበትን ነገር ይሄው ሚዲያ ላይ ወጥቷል። ፕሮቴክት የምትደረጉበትን ነገር በምንችለው አቅም እናደርጋለን። እናንተ እስካላጭበረበራችሁ እስካልበላችሁ ድረስ። ተበልተሽ ግን 1.6 ሚሊዮን ብር ተበልቼ ፈርቼ ነው ዝም ያልኩት መውጣት አልፈልግም፣ አያዋጣም። ለማስቆም ነው ይሄንን ነገር ሁሉ የምንሄደው። ስለዚህ እያንዳንዳችሁ የተበላችሁት ሳልውል ሳያድር ቀጥታ አሁን በመረጃ ያላችሁ ሰዎች አላችሁ። እኔም ይሄን ስትሰሙን ይሄንን ነው የምሰራው። ላይቭ ላይ የመጣችሁ የተበላችሁ ሰዎች ከነታሚ ጋር እየተገናኛችሁ ክስ መመስረት አለበት። ይሄ ደግሞ መጀመሪያ ሰኞ ያለውን አንድ ሰው ያገኘነውን ሰኞ ይደረጋል። የሚቀጥለውን ደግሞ ሌሎቻችሁ ቶሎ ተባብራችሁ ደግሞ 6-7 ሆኖ በተለያየ ቦታ አደገኛ መሆኗ ክስ መመስረት አለበት። እቺ ጉዳይ ማለት ሲባል መናገር እንድንችላችሁ ልጆች ልክ ልጆች ማለት ነው መክሰስ የምትፈልጉ ከቻላችሁ ከዛሬ ጀምሮ ማለት ነው። አሁን ምናልባት ባንክ ሰዓቱ ኦልሬዲ ተዘግቷል፣ ግን ማንኛውም ሙል ውስጥ ማለት ብራንች ካለ ገብታችሁ እዛ ማለት ቼኩን አስመጡት፣ ማህተም አስመጡት፣ ደብዳቤ እንፈልጋለን ብላችሁ ጠይቁ። ሬዲ እንዲሆን አንድ ላይ እንድንገባ ሰኞ ማለት ነው። ለመክሰስ ያህል ግዴታ ደብዳቤ ከባንክ ማለት ነው። አው ይሄ ባዶ ረሲድ ያኒ እንትኑ ሂሳብ ባንክ አካውንት ምንም ብር የለውም ባዶ ነው። ምንም ካለፈበት በኋላ ደብዳቤ ይሰጣሉ። እሱም ከወሰዳችሁ በኋላ ሰኞ ተገናኝተን አንድ ላይ ገብተን ማለት እንድንከስ ነው ማለት ነው እኮ። ለማያውቁ ሰዎች የሚያመጡት ወረቀት ባንክ ቤት ሄደው ምን ስጡኝ ነው የሚሉት። ሌተር ማለት እኔ ኖ ባንክ ስቴትመንት አይደለም። አሁን ቼክ አላቸው ሳ ቼኩን ባዶ ረሲድ የለውም፣ ባላንስ የለውም። ስለዚህ አሁን ምንድነው የሚደረገው? ባንክ ማረጋገጫ ማለት ይሰጣል። አው ይሄ ቼክ ምንም ባዶ ባላንስ ስለሆነ
መክሰስ እፈልጋለሁ ማለትም ሌተር እፈልጋለሁ እንትኑ ደብዳቤ እፈልጋለሁ መክሰስ ስለምፈልግ ነው። ይሄንን ወረቀት ይሰጣቸዋል፣ ችግር የለም። ገባሽ? ስለዚህ ሴትዮዋ ደረቅ ቼክ ለመስጠቷ ማስረጃ ቼኩ ደረቅ ለመሆኑ ቼኩ ባዶ ለመሆኑ ባንክ ቤት ሄዳችሁ ቼኩን ይዛችሁ ሄዳችሁ አጽፉ ነው አይደል? አዎ፣ ይሄ ማለት በቼክ በኩል ማለት ነው። ሌላ ያላችሁ ልጆች ማስረጃም ካላችሁ ለምሳሌ ብድርም ሆኑ ያለ ማስረጃ ለምሳሌ ያለ ቼክ ካልተጻፈላችሁ ማስረጃ ካላችሁ ምንድነው ማስረጃቸው? ዋትስአፕ ነው ማስተረጎም አለባቸው ከአማርኛ ወደ አረብኛ ወይም ወደ እንግሊዝኛ ማለት ነው። ይሄንን ሬዲ አድርጋችሁ ሰኞ አሁንም ሰኞ ለባ አንድ ላይ ይሄንን ነገር ማድረግ አለባችሁ። ማስረጃ ካላችሁ ምስክርም ካላችሁ ኢትስ ኦኬ ይከፈታል ኬስ። እኔ አሁን ይቅርታ ብዬ እኔ ራሱ አሁን ተጭበርብሬያለሁ። እኔ መክሰስ የምችልበት አግባብ አለ እንዴ? ኦፍ ኮርስ ማስረጃ ካለ ሚኪ ትችላለህ። ማስረጃ የሁሉ ህዝብ ምስክሬ ነው እንግዲህ። አይ ይሄ ምስክር ነው። ምስክር ሌላ ነው። ማስረጃ ለምሳሌ ዋትስአፕ ላይ ካለ ያወራችሁ አው ተቀብያለሁ ይሄ ደረሰኝ ይሄ ወይም ላክልኝ አንተም ላክላት ገባ። ይሄ ማስረጃ ነው። ማስተረጎም አለብህ። ምስክርም ካለ ችግር የለም ይከፈታል። ምስክር አንተም ስማችሁ ታስቀምጣለህ 1 2 3 እነሱ የሚፈልጉት ስማችሁ ከነ አይዲያችሁ ቁጥር ይመዘገባል። ወደ ፍርድ ቤት ሲደርስ ወይም አቃቤ ህግ ሲደርስ ለነሱም ይደወልላቸዋል። ገብቶ ማለት የሚመሰክሩትን ነገር ይምላሉ፣ ይገባሉ፣ ያወራሉ ማለት ነው። የኔ ዋትስአፕ ድምጽ የኔ ነው ተዘፍዝፎ ያለው እንጂ እሷ እኮ በደቂቃ ምናምን የሚጠፋ ነው የምታደርገው። የኔ ነው ተዘፍዝፎ ጠቅላላ የብቻዬን ያለው ብቻዬን ማውራ ነው የሚመስለው። እና ምናልባት አንዳንዴ እቺ የሰለጠነች 3 ዓመት የቆየች አጭበርባሪ ናት እየተባለ ስላለ ቼኩ ራሱ ትክክለኛ ቼክ መሆኑ ተረጋግጧል እስካሁን ድረስ? አዎ ኦልሬዲ ናቲ አስገብቶ ነበረ ባንክ ቤት አረጋግጦ አው ትክክለኛ ቼክ ነው ማህተም ተደረገለት፣ ግን ደብዳቤ አልወሰደም። ደብዳቤ አሁን ኦልሬዲ የባንክ ሰዓት ኦልሬዲ ስላለፈ ነገም ረፍት ስለሚሆኑ እስከ ሰኞ ድረስ። ሌላው ደግሞ በዚህ አንድ ነው ወዴት ሀገር እንደሄደች በረራ እንዳደረገች ማወቅ አይቻልም። ባንተ በኩል ፐርሶናል እህታችን ማለት ሄዳ ቼክ ስታደርግ ስትጠይቃችሁ በፕራይቬት ስለሆነ መናገር አይፈልጉም። በአጠቃላይ ግን ዩሮፕ ገብታለች አሉ። ግን የትኛው ሀገር በስትክክል እንደዚህ አልተናገሩ፣ ግልጽ ብሎ አልተናገሩ። ግን ዩሮፕ እንደሄደች ብቻ ነው የተናገሩት። ይሄንን ነገር መቼ ነው ማለት የሚታወቀው? ተስፈሽ ኬዙ ከተከፈተ በኋላ ወደ አቃቤ ህግ ከደረሰ በኋላ ኦፍ ኮርስ ማለት መቼ ወጣች፣ ስንት ሰዓት እንደወጣች፣ የትኛው በረራ በምን ቁጥር ለምሳሌ የትኬት ቁጥር የት ብላ ሄደች፣ ትራንዚት ገብታ ከሆነ ወዴት ለመሄድ ብላ ሁሉንም ነገር ይወጣል። እሱ ችግር የለም፣ ዝርዝሩ ይወጣል። ሐረከት الدخول والخروج ይባላል እኛ ጋር ማለት ነው። ሐረከት الدخول والخروج ይወጣል፣ ሁሉንም ነገር ይወጣል። እሺ በካሽ ያበደሯት ሰዎች አሁን በቼክ ያበደሩ ሰዎች ባንክ ቤት ሄደው ቼኩ ደረቅ ለመሆኑ ባዶ ቼክ ለመሆኑ ያጽፉና እሱን ይዞ ሄደው ነው መክሰስ የሚችሉት። ስለዚህ በካሽ ያበደሯት ሰዎችስ ምን ያድርጉ? ምስክር ወይም ማስረጃ። ምስክር የሰው ሲሆን ነው ወይም የዶክመንት ማስረጃ አይደል? ዋትስአፕም ወረቀት whatever ማለት ማስረጃው ተደዋውለው አውርተው ከሆነ ሪከርድ ካላቸው አይደል? ወይ ደግሞ ዋትስአፕ ቮይስ ካላቸው ከሆነ ቮይስ ይተረጎማል እንዴ? አዎ ምስክር ወይም ማስረጃ ቮይስም ሆነ ቴክስት ይሆናል። አስተርጉማችሁ አምጡ ማለት ቮይስም ሆነ ቴክስት አስተርጉሞ ማቅረብ። አስተርጉሞ የማይፈቀደውን ነገር ሀቢባ እዚህ ሀገር የማይፈቀደው ነገር ከአንቺ ጋር ቁጭ ብዬ ለምሳሌ ወይም ከናቲ ጋር ቁጭ ብለን እንደዚህ ድብቅ ሪኮርድ አድርጌ የምናወራውን ነገር አይፈቀድም። ለማስረጃ ራሱ ማቅረብ አይቻልም። እኔ ልጠየቅበት እችላለሁ። ግን ዋትስአፕ የላክልኝ በራሱ ፍቃድ አሎ ታሚ እንዲ ይሄ በራሱ ፍቃድ ነው ያወጣው። ግን ተደብቂ ወይም ካሜራ እንደዚህ አድርጌ እሱን ማለት ሳያቅ አጠገቢ ቁጭ ብሎ እያወራ የሆነ ነገር ኤክስፕሌን ያደረገ ይሄ خصوصيه ማለት اعتداء على خصوصيه الغير። ይሄ በዚህ ሀገር ማለት አንቺም ልትከሺው ራስሽ ጉድ ወስት ገበያለሽ ማለት ነው። አይፈቀድም። ወንጀለኛም ሆኖ ሌባም ሆኖ መክሰስ ይችላል። ምን حتى ይወለሽ አሁን እሱ ወንጀለኛ ነው ምናምን እኔ ማለት ቁጭ ብዬ ሳያቅ ካሜራ ከፍቼ እንደዚህ እያቀረስኩት አይፈቀድም። ማስረጃ ላይ ይሁንልኝ አለሽ አይችልም።
መቼ ነው ማለትም የሚፈቀድልኝ? በፍርድ ቤት ትዕዛዝ። አው ተፈቅዶልሃል፣ እንዲህ ያድርግ ተፈቅዶልሃል፣ ችግር የለም ይቀበሉኛል ማለት ነው። ግን ያለ እነሱ ትዕዛዝ በፍጹም እንደዚህ ማድረግ አይችልም። አሁን መቼ ነው የሚቻለው ደግሞ? ለምሳሌ እኔ አሁን ኮፊ ሾፕ ሬስቶራንት ውስጥ ነኝ፣ ካሜራ አለ። ገባሽ? ካሜራ እኔ እዚህ ቤት እንዳለ ለፖሊስ ማሳወቅ አለብኝ። እኔ ራሴ መጠየቅ አልችልም። ፍላሽ ለምሳሌ ሰጡኝ፣ ስንገባ ስንወጣ ማን እንደነበረ ምናምን አልችልም። ይሄ ማለት እኔ ማለት አስቀምጣለሁ ለፖሊሶች እዚህ ቤት ለምሳሌ የነበርንበት ካሜራ አለ። እነሱ ራሳቸው እዚህ መጡ ፍላሽ ሜሞሪ ወስዶ ማለት ነው። ለምሳሌ የዚህ ባርት ከዚህ ባርት እስከዚህ ባርት እነሱ ራሳቸው ይወስዳሉ። ገባሽ? ገባኝ። የሰው ፐርሰናል ኢንፎርሜሽን ያለ ግለሰቡ ፍቃድ አይቻልም። ልክ አሁን የእሷን የሌባዋን የሄደችበትን ሀገር እንዳላሳወቁት ሁሉ የሌባም ይጠበቅለታል። በቃ ተበዳዮቹ ይግቡ፣ አቡዬ ተበዳዮቹ ይግቡ። በቃ ምን ማድረግ እንዳለብን እያስኩ ነው። አሁን አንተ ሰኞ ማድረግ ያለብን ልነግርህ ነው። አሁን አንተ ማድረግ ያለበት ኢማራት ላይ የተበሉትን አካላት ሁሉ ሰብስበክ መረጃና ማስረጃቸውን ይዘው ሰኞ አንተ እና ታሜ ፖሊስ ጣቢያ ይዛችኋቸው ትሄዳላችሁ። እንደዛ ነው ያለው ታሜ። ሁሉ ነገር ተጽፎ እዚህ ጋር መደረግ እንደተደረገ እርግጠኛ መሆን ስላለብን ነው። ስቴፕ ባይ ስቴፕ ነው። አሁን የኢማራቱን ታሜ ነግሮኛል። ለኢማራቱ ማድረግ ያለብን ምንድነው ሚኪ? ኢማራት ላይ የተበላችሁ ሰዎች ብለክ ኢማራት ላይ የተበሉትን ሰዎች ሰብስበክ ማስረጃቸውንና ምስክር ያለው ምስክር፣ ማስረጃ ያለው በቼክ የተበደረቻቸው ቼካቸውን ይዘው ባንክ ቤት ሄደው ቼኩ ደረቅ እንደሆነ ባዶ እንደሆነ ያጽፉ ለመክሰስ። በቼክ ሳትሰጣቸው የተበደረቻቸው ደግሞ በዋትሳፕ ቮይስም ሆነ ቴክስት ካላቸው ያስተርጉሙና ሰብስባችሁ ከታሚ ጋር ሰኞ ፖሊስ ጣቢያ ትሄዳላችሁ። ይሄ የት ነው? ኢማራት ላሉት። ስለ ኢትዮጵያው ደግሞ ቅልቦች እንገረን ምን ማሟላት እንዳለባቸው ኢትዮጵያ ያሉት ደግሞ ሄደው ለመክሰስ። ቴንክ ዩ ተስፋዬ እንገርሽ የሆነች ነገር እየሰራው ነው፣ በዛውም እየሰማው መጨረሻ ላይ እጨምርበታል የቀረው። እሺ አንዴ ከመግባት ተስፍሽ አንተ ከመግባት በፊት ታሜ ይቀጥልበት። እነዛ ሁለት ሰራተኞች የእሷ ሰራተኞች አደጋ ላይ ነው ያሉት። የነሱ ይቅደም መጀመሪያ፣ የነሱ ይቅደም። አንዴ ታሜን እንትን በሉ። የነሱ ስንት ናቸው ሚኪ? ሳትጮህ ሁለት ሰራተኞች ናቸው። ኦኬ ታሜ ሁለት ሰራተኞቿ ተበድራቸው ሚኪ ተበድራቸው የጠፋች ናት ብር ኧረ ምን የ8 ወር ደሞዛቸውን አሁን ብሎክ ልታረገን ትችላለች። እዚህ ጉዳይ ላይ ፓርስፔስ ስላደረግን ካንስሌሽን ምናምን ስላልሰጠቻቸው ብሎክ ልታረገን ትችላለች የሚል ስጋት መሬት ላይ ነው ጥላቸው ሄደችው። መሬት ላይ እነዚህ ልጆች 1,600,000 ብር ደግሞ ወደ ውጭ ሀገር ትሄዳላችሁ ብላ ከራሳቸው ወስዳባቸዋለች። እነዚህ ልጆች አሁን ስልክ ቁጥሬ ስጣችሁ ሚኪ አሁን ይደውልልኝ። አሁን በኦንላይን ኬዝ ከፍተላቸዋል። አዎ በቃ እነሱ አደጋ የነሱ ታሜ ቅደም እነሱ አደጋ ላይ ናቸው። በጣም ምንም አደጋ ላይ አይደለም። ኧረ በእናትህ እንደዚህ እንትን አትበል። አሁን ኬዝ ይከፈትና خلاص ሌበር ኦፊስ ወደ ዋናው ፍርድ ቤት ያዛውራል። የሐቃቸው ነገር ሴትዮዋ ብትኖር ባትኖር ማለት ነው ድርጅቱን ሽጦ ማለት ነው የነሱ ሐቅ ይመለስላቸዋል። ምንም ንብረትም ቢኖራት እዚህ ሀገር ኦኬ ዳክ ቁጥራቸውን የሁለቱን ላክልኝ፣ ፎርዋርድ ላክልለት ወይም አንተ ላክለት። የታሜ ቁጥራቸው ናቲ አጠገባለ ታሜ ናቲ ጥረው ናቲ ስጠው ናቲ ስጠው እዛው አለ ቁጥራቸው የልጆቹ በል በቃ ተስፍሽ ቀጥ የሁለቱ ናቲ ሀቢብ አስተያየት ስቃይ ሀቢብ ማናጀር ሆኖ በድርሃም ወይ ወንድሜ ማናጀር ሆኖ ብር ልክልህ ነበረ ከዚህ ወደዛ። አይ ነበር አይዞህ ከባድ ጦስት ይሰጣል። ዋናው አንተ ጤና ናቲ ሁለቱ ደሞዝ ያልተከፈላቸውን ልጆች ቁጥር ለታሜ ስጠው፣ ኦንላይን ላይ ክስ እንዲመሰርትላቸው። ሀቢባ ሁለቱ ልጆች ማለት በየወሩ እንትን እያስፈረመቻቸው ደሞዝ እንደከፈለች እያስፈረመቻቸው ነው ያልከፈለቻቸው። ባይዘው ለዛ መሰረት የላቸውም ብሎክ እንዳይደረጉ ብቻ ወይ ክሰስላቸው። ታሜ ሰማክ ጉድ ደሞዝ እያስፈረመቻቸው እነሱ ምን ህዝብ የራሱ የሌባ ተባባሪ ነው። ሳይከፈላቸው ኧረ ሴትዮዋ ማጂክ አላት፣ አስማት አላት እኮ። ወይ ተረጋጋ ሚኪ 14,000 ሰው ቁጭ ብሎ እየሰማ ከ14,000 አንዷ እሷ ቁጭ ብላ እየሰማች ከቻልሽ ማለት ነው ማስረጃሽን ነይና አቅርቢ ለመንግስት እንዳስፈረምሻቸው የዛ ሰዓት ነይ ያሳያቸው። እሺ
ይክሰሱ ሐቢቢ ይክሰሱ፣ ችግር የለም። የዛ ሰዓት ማለት ስትጠራ እና የማስረጃሽ ምንድነው አንቺ ደሞዝ እንደከፈልሽ ማስረጃ አቅርቤ ስትባል ነይ እዚህ ሀገር ነይ፣ ከዛም በኋላ አሳያችሁ። ቀጥል ናቲ። ፋሲካ ማብራሽ ፋሲካ ሌላ ማን ነበር ያልከው ሚኪ? ከፋሲካ ውጪ ብር የተበላ በሷ ኦልሬዲ 60,000 ድርሃም የገዟት ሱቁ ናቲ ንገራት። ኢንፎርሜሽኑ አለ ካር ቆይ ለጽ እየጻፉ ነው እዚህ ጋር ፋሲካ ተውላ ስንት ሺህ የተበላችሁ? ስንት ሺህ ድርሃም? 40 ምናምን ሺህ መሰለኝ። 42 ምናምን መሰለኝ። 42 ነው 46 ሚኪ ትናንት 46 ይለን ነበር። ራሷ ብትናገረው ስፔሲፊክ ቁጥሩን አሪፍ ነው፣ ግን 40 ቤት በሰው አፍን ማውራት የለብንም። ወይም ራሷ ጥምጣ ትናገር። እሷ የለችም መሰለኝ እዚህ ሀገር። ፋሲካ የለችም እዚህ ሀገር፣ አዲስ አበባ ነች። ወደ ስደውልላት ስልኳ አይሰራም። በቃ ስትመለስ ትከሳለች። እሺ አዎ እንደዛ ነው። እሺ ሚኪ ሰራተኛ ስራ ቦታ አካባቢ ብዙ ሰው የተበላ ሰው ስላለ ምናልባት አንደኛዋን ልጅ እንኳን ብናስገባት ሌሎቹን ኢንፎርሜሽኖች በደንብ ማግኘት ይቻላል። ትግባ እኔ ነኝ ትበል። ምንድነው አካውንቷ? ለሚኪ ላክለትና በዋትስአፕ ላክልኝ ፕሮፋይሏን እንድናስገባት። እሺ እስከዛ አንተ ልጅቷን ፕሮፋይሏን ለሚኪ ስትልክ ተስፍሽ ንገረኝና እኔ ልጻፍ። የዱባዩን ማድረግ ያለብንን ስቴፑን ስለጻፍ የኢትዮጵያውን ደግሞ ቅልቦች ቢዚ ነኝ ብላ ተስፍዬ ይነግረናል። እሺ ተስፍሽ አሁን እንግዲህ የዱባዩን እንደዛ ለማድረግ ሁሉም መክሰስ አለበት። ያንን ነገር እዛ ይላል። የኢትዮጵያውን ኦልሬዲ ክስ ጀምረዋል። እዚህ ያሉት 57 ሚሊዮን ብር ተበላባቸው። በፌደራል ነው ክሱን የመሰረቱት። የምናደርገው ነገር ምንድነው? እዚህ አዲስ አበባ ከጎንደር ድረስ መጣ 2 ልጆቿን ይዛ አታስተምሪ ልጆችሽን ብላት አመት የቆየች ልጅ አለ። ከዮናስም አለ ከስር ነው ያለው። አንድ ቁጥር እየጻፈላችሁ ነው። ልጅቷም አለች። ስለዚህ የምናደርገው ነገር ምንድነው? ምን ይሰብስቡና የምናደርገው ነገር ምንድነው? ግሩፕ አላቸው 35 ሰው የተበሉት ጠቅላላ ግሩፕ ስላላቸው በመጀመሪያ እኔን እዛ ግሩፕ ውስጥ እንዲያስገቡኝና እዚህ አዲስ አበባ ያላችሁ ሰዎች እኛ ቢሮ እንዲመጡ ነው። መጀመሪያ ቢሮ ይመጡና የመጀመሪያው ስቴፕ ሁላችሁም በማሂ የተበላችሁ ኢትዮጵያ ውስጥ የምትኖሩ ሁላችሁም በማሂ የተበላችሁ ኢትዮጵያ ውስጥ የምትኖሩ ያችሁ አገር ቤት የምትኖሩ አገር ቤት የሚኖሩ ደግሞ ሁላቸውም በማሂ የተበሉ ተስፍሽ አረጌ ጋር ይሄዳሉ። ተስፍሽ አረጌ ቢሮ ጀጎል ቢሮ ምንድነው የምናደርገው? ኦልሬዲ አካውንቷን ፍሪዝ አስደርገውታል። በጣም የሚያሳዝነው ነገር ብር ስትቀበልበት የነበረው አካውንቷ 6000 ብር ብቻ ነው ያለው። እንዳለ አውጥተዋለች። በቃ አስማት ነው ያደረገችባቸው። እንግዲህ 6000 ብር ነው ያለው። ግን አንድ አካውንት ብቻ አይደለም፣ ዳሽንም ኢትዮጵያ ንግድ ባንክም በሌሎችም እንዳለ ክስ መስርተን ነው ያለውን ነገር የምናደርገው። እስከዛው ግን ምን እናደርጋለን? እኛ ሰኞ እስኪደርስ ድረስ ሁላችንም ቪዲዮ እንሰራና በህግ እንደምትፈለግ መጠቆም አለበት፣ ዓለም ላይ መዳረስ አለበት ቪዲዮ። ምክንያቱም ሰስፔክት የሆነውን ሰው ትኩረት እንዲደረግበት በየትኛውም ነገር ወንጀለኛ ነች እያለን አይደለም፣ ስለምትፈለግ እቺ ልጅ ባለችበት ጥቆም አድርጉልን ነው። ኢትዮጵያ ውስጥም ከሆነ ስለሚረዳን ማለት ነው። ተግባባን። አሁን የት እንደሄደች ስለማናውቀው በአሁኑ ሰዓት ላይ ሰኞ ተከሶ እስክታወቅ